እንግዲህ ዳጣና ናታን በአንድ በሆኑበት ሰዓት አባዬ ለማየ ሊነግራት ነው። እኔ ልጁ እንደሆንኩ ልታውቅ ነው። አሁን እንዴት ለመናገር አሰበ? እማዬ ጠርጥራለች ስላለ እንግዲህ ቅድም እማዬ ደውላልኝ ነበር። ለምን ደወለችልሽ? እኔ እንጃ የማውቀው ጉዳይ የለም። የሆነ ነገር እንግዲህ ለጥሩ ነገር አይመስለኝም። ልክ አይመስልም። ሁሉም ነገር ሊለይ ነው። በጣም ከባድ ነው። እኔም በጣም ጨንቆኛል። ስለ እኔ ያውቃለች እያለች ነው። ስለ እኔ ያውቃለች እያለች ትገኛለች ዳጣ። ስለ እናትሽ ስለ እናቴ ምንድን እንግዲህ ማለቴ ኤቢ ያወቀችው ምንድን ነው? ስለ እናቴ እንኳን ኤቢ እኔ ራሴ አላውቅም፣ አባዬ ብቻ ነው የሚያውቀው። እና ኤቢ ስለ አንቺ ምንድን ነው ያወቀችው? የአባዬ ልጅ እንደሆንኩ ነው ሊሆን የሚችለው። ይህን በቃ እንግዲህ አታውቅም፣ ኤቢ አታውቅም። ኤቢ ያውቃል ብለሽ ለሱ እንዳትናገሪ። ስለዚህ ኤቢ ያወቀችው ስለሌላ ጉዳይ ነው። ኤቢን ምንም ነገር እንዳታያት። ስለዚህ ስለታሰረችበት ጉዳይ ሄደሽ እንዳትጠይቂ። ከነገርካት እንግዲህ ተዝቤ ትወጣለሁ ብየዋለሁ። ልክ አላደረኩም ናታን እያለች እንግዲህ ልክ አይደለም እና አባዬ በጣም ጎበዝና ጠንካራ ነው ያስተካክለዋል ትለዋለች። እንግዲህ ናታንና ዳጣ በአንድ በሆናቸው በጣም ደስተኛ ናቸው። ስለዚህ ማንም እንዲያስከፋሽ እኮ አልፈልግም። ሳይመሽብን ነው እንሂድ ይላትና እንግዲህ ይዟት ይሄዳል። ማርቲ ሁሉንም ነገር ማወቅ አለባት። ውሃ እንግዲህ እንዴት ብቻሽን እያጠናሽ ትገኛለሽ? ማን ነግሮሽ? እና አንቺ እኮ በጣም ጎበዝ ነሽ። አንዴኛ እኮ ነበር የምትወጪው እያለቻት ውሃን እንግዲህ እያበረታቻት ትገኛለች። እኔ እኮ የማልመስለው በቃ እንግዲህ በፀሐይ ሰላም ምች ስለመታኝ ነው። ከዛ በኋላ ትምህርቱን የተውኩት። ማርቴን እንግዲህ በጣም ታስቃታለች። የውሃ ወሬ በጣም ያስቃል። አይ እማዬ በቃ እኔ እኮ በፊት እኮ ጎበዝ ነበርኩ። ስለዚህ ለዛ ነው ሰነፍ ሆንኩት። አብጌል እንግዲህ በሩን ክፈችልኝ እማዬ፣ ሁሉን ነገር እነግርሻለሁ። ተዝህ ከወጣሁ ነው የምነግርሽ። እዚህ ሁኔ መንገር አልችልም፣ ምክንያቱም አባዬ እዚህ ታገኘኝ ይገለኛል። ስለ ዳጣ ነው ማወራሽ ብላት ነበር ማርቴን። ማርቴውን ደግሞ ስለ ዳጣ ምንድን ነው የምትነግሪኝ? እሱ ራሱ ደረጀ ይነግረኛል። ምንድነው ስለ ዳጣ የምታወሪ ነገር? እኔው ሂጄ ጠይቃታለሁ። እኔ ልከፍትልሽም ምግብም ልሰጥሽም አልችልም። ስለዚህ እሱ ሲመጣ ይነግረኛል ወይንም ዳጣን እጠይቃታለሁ ብላ ሂዳ ነበረ። ደረጀም ይመጣል። ማርቴ ክላሷ በሆነችበት ሰዓት እንዴት ዋልክ ደርዬ፣ እንኳን ሰላም መጣህ እያለችው ትገኛለች። ሰላም ነኝ እያለ ደረጀም እየተጨናነቀ ደህና ነኝ ይላታል። እሷም እንግዲህ እንዴት ደረጀ ምን ነው ዛሬ ደግሞ በሰላም ነው? ስራ ላይ ነሽ እኮ ብዬ ነው ማርትዬ ይላታል። እንግዲህ እሺ ይሆንልህ። እሺ አንድ ነገር የምጠይቅህ አለኝ ደሬ እና ይቺ ልጅ አልተጎዳችም ግን እስከ መቼ ነው የምዘጋባት ብላ ጥያቄ ታቀርብለታለች። ነገ ትወጣለች። እሺ ነገ ከፍትላታለሁ ይላታል። እና ደሬ እንግዲህ እኔ የምጠይቅህ ጥያቄ አለኝ፣ እስቲ እናውራበት። ቁልፍ ስጠኝና አይቻል ልንጣ። እኔ ለዛ ምግብ ተሰራችላት እኔ ያስገባላታለሁ። ደሬ አይኗን እኮ ታየኋት እኔ ስንት ጊዜ። እባክህንም እኔ አይቻል ልንጣ። ነገ ትወጣለች ብዬሻለሁ። ስከፍቻት ታያታለሽ። አንዳንዴ እኮ ደርዬ ድርቅት አልካ አትመለስም። ምን አለበት ልጄ ናት። አንድ ጊዜ ላያትና ልንጣ። ተነሽ አብረን እናያት። ደሬ ምንድን ነው ብቻሽን ማየት ነው እንደ አንቺ የፈለግሽው? አንተ እኮ ቀጥታታል። ለምንድን ነው የምታያት አንተ? እኔ ምግብ ሰጥቼ በዛው ይቻል ልንጣ። አትወጣም። እሺ ነገ የምትወጣ ከሆነ ቅርብ ነው። እሺ እንዴት ይሻላል ብለሽ ነው ሲላት እንግዲህ ደሬም ቁልፉን ይሰጣታል። ማርቴም እንደዛው ትሄዳለች። እሺ እንግዲህ ሰራተኛዋ ያው ፈካ እያለች ትገኛለች። ዘፈኗን እያቀለጠችው ስራዋን ትሰራለች። በራስሽ ሞዲ ዘና እያልሽ እና ፈታ እያልሽ ነው የምትሰሪው ሲላት አዎ ትለዋለች። እንግዲህ በመቀጠል ናታን ቲማቲም ለብለብ ስሪልኝ እፈልጋለሁኝ
እሺ እሰራልሃለሁኝ፣ እሺ አመሰግናለሁ ሲላት በቃ ታንኪው አይባልም እንዴ ታንኪው ማለት ትችላለህ ትለዋለች። እንግዲህ እሷ እንግሊዝኛም ብዙም አትችልም፣ በምትችላቸው ነገሮች ብዙ እንትን ትላለች። በመቀጠል እኔ ምንድን በቃ እንግሊዝኛ ብታስተምረኝ ስትለው ይሄ ስጨርስ ክላስ ልምጣ እንዴ? አይ ክላሴ እኮ መምጣት አይጠበቅብሽም፣ ግን አላሰ ውጭም ሆነ የትም ሆነ አስተምርሻለሁ፣ ችግር የለውም። እሺ ናታንዬ ስትለው ወዴ ናታን ይህ እና የጨመርሽው እንዳትጨምሪ እንደዛ እንድታረጊ አልፈልግም ተዛሬ ቀጠለች ስላት እሺ ትናደድ ያለች እንግዲህ ኤቢን ነው የሚወጋት እንዴ? ምን ብሎ ይወጋታል? ኤቢን እኮ የት ያገኛታል ብለሽ ነው? በሩን እኮ ተዘግቶባታል። እኔ ግን የሚመስለኝ ኤቢ ናፍቃኛለች። ስለዚህ ውሃ የኤቢ ጸብ ናፍቆኛል። ኤቢ እንድትወጣ ፈልጋለሁኝ። አሁን ደረጃ ይከፍትላታለሽ እያለች እንግዲህ በጣም ውሃን ታበረታታታለች። ምክንያቱም ኤቢ ናፍቃኛለች፣ ኤቢ እንድትወጣ ፈልጋለሁ። ዞሮ ማርቴ ልከፍትላት በሩን ሄዳለች። እንግዲህ ኤቢን በጣም ተጎድታ ውሃም ምግብም የማይገባላት ታሳዝናለች። አንዳንዴም እንግዲህ ማርቲ ትከፍትላታለች። ኤቢ እንግዲህ ምን ተቀብታ ነው ተጎድታለች፣ ነገ ትወጫለች ብሏ ዛሬም ብቻ ታገሺ፣ በቃ እዚህ ማዋልና ማደር አልፈልግም፣ ውጭ መውጣት ፈልጋለሁ እማዬ ስትላት አርፈሽ ተቀመጪ፣ በቃ ነገ ትወጫለች ተብለሻል። ስለዚህ ደረጀ እሱን በጣም ቀምቼ ነው ያመጣሁት፣ ምን አድርጊ ነው የሚለኝ እኔ አንቺንስ እስከ መቼ ነው የሚጫወቱብሽ እያለቻት ትገኛለች። የምን መጫወት የምንድን ነው? ቃል ላይ እኮ ስለ ዳጣ ብለሽ ነበር። ምንድን ነው? ስለ ዳጣ እስቲ ንገሪ፣ ምንድን ነው? እማዬ በቃ እርቦኛል፣ ግን መጀመሪያ ምግቡ ስጪ ትላታለች። እርቦኛል ምግቡ ስጭኝ፣ እኔ ራበኝ እናቴ ትላለች። እናት እንግዲህ ከባድ ነው። እኔ ላጉርስሽ እሺ ትላታለች እና ምግቡን እንደ ኤቢ ታበላታለች። ደረጀም እንግዲህ በጭንቀት ላይ ያለው ደረጀ አሁን ላይ ማርታ ጠርጥራኛለች ማለት ነው እያለ እንግዲህ ራሱን እያስጨነቀ ይገኛል። በጣም ተጨናንቋል። ኤቢ ትነግራታለች ብሎ እንግዲህ ድንገት ብድግ ብሎ ይሄዳል። ኤቢ ነግራታለች ማለት እንግዲህ ብድግ ብሎ ይሄድና አይ አትነግራትም እንግዲህ ተቆጥቻታለሁ፣ ልነግራትም አትችልም፣ ጥርጣሬ ላይ ነው። ብትነግራትስ ለማርታንማ አልነግራትም እያለ ጥርጣሬ ማርታ ብነግራት እንደዚህ ልትሆን አትችልም፣ እንዴትማ ሊሆን አይችልም እያለ እንግዲህ በጥርጣሬና በጭንቀት ላይ ነው ያለው። እሱ አሁንም በጣም እየተጨነቀ ይገኛል። ግን ከዚህ ሁላ ጭንቀት እናንተን ለማርቲ ትክክለኛውን ነገር እና እሱም እንዳጠፋ ቢነግራት ጥሩ ነው። ምክንያቱም ከሌላ ሰው ከምትሰማ ከሱም በፊት ቢነግራት ጥሩ ነው። እኔም አልተዘጋጀው ልጆች የማልተዘጋጁ ፈጣሪ እያለ እንግዲህ ፈጣሪውን እንትን እያለ ይገኛል። ደረጀ በጭንቀት ሊሞት ነው። እስከዛው ድረስ ጭንቀቱ ሊገለው ደርሷል። አንድ ቀን ስህተት እንግዲህ ይህን ያክል ጊዜ ጸጸት ሆኖብኛል፣ እንዴት ነው የእሷን አይን ማየት የምችለው እያለ በጣም ተጨንቋል ደረጀ። እንግዲህ ማርቲም ልጇን እያበላይ ትገኛለች። እማዬ በቃ አባቴ አይደለም እንደ እያለች ጥያቄ፣ አንቺ እኮ የራስም ተሆነ የራስን አታምንም አይደል? እና ታዲያ እንደዚህ አባት እንደዚህ ሊጎዳ ይችላል? ሲጀመር እኮ አባት ልጁን የማይቀጣባት አባት አይደለም። ናታን አስገድደሽ አግባይ ትይዋለሽ፣ ወዶሽ በግድ ያግባሽ ብዬሻለሁ፣ እንደዚህ ብዬሻለሁ እያለች ማርቲም ትጮህባታለች። እና ትዳር በግድ የሚሆን ነገር አለ? አለመክደሩም ደረጀ መሆኑ ነው። እማዬ አይደለም አባዬ እኮ በቃ እዚህ ክፍል እኮ የዘጋብኝ እያለች እንግዲህ ሁሉን ነገር ልነግራት ትፈልጋለች። ደረጀም እዚሁ ለብቻው እየተጨነቀ ይገኛል። ምግቡን እየበላች ኤቤም እንግዲህ ሁሉን ነገር አቢጌል ታይ እንዳትናገር እንዳታደርጊው እያለ እንግዲህ ይሄዳል። ታስናገር በእርግጥ በናታን ምክንያት እኮ አይደለም፣ ይደርስባቸዋል በእርግጠኝነት።
እሱም ሚስጥር እንዳልናገርበት ፈልጎ ነው። የምን ሚስጥር ነው እያለች አሁን ማርቴ ትጠይቃታለች። ሚስጥር የምትይው ነገር እኔም አላውቀው። ምንድን ነው የተፈጠረ ነገር አለ? ምንድን ነው አሁኑ ንገሪኝ እንግዲህ እያለች በምታፋጠጥባት ሰዓት ደረጃ ይመጣል። እንግዲህ ሳትነግራት ትቀራለች እና መጨረሻው በጣም ያሳዝናል። በጣም አስተማሪ እና በጣም ደስ የሚል ድራማ ነበረ። ግን ሁሉ ነገር ለድራማም ቢሆን አንዳንድ ነገሮች እውነት ቢሆኑና ትክክለኛ ነገር ይዘው ቢወጡ ጥሩ ነው። ምክንያቱም ምን መሆን ያለበት ዳጣም ማወቅ አለበት ሁሉም ነገር ዛሬም የመጨረሻ ነገር ማለት ነው። ሊያውቁ ነው ሁላቸውም ምን ያባዬ ልጅ መሆኑ ነው እንግዲህ እና የት ልግባ የት ልሄድ ተቤት ልውጣ ምን ልል እያለች እንግዲህ ዳጣም በጣም ተጨነቃለች። እማዬም እንግዲህ በጣም እንትን ልትል ይችላል። እኔ እኮ ጨነቀኝ ምን ላድርግ። ስለዚህ ታሌ ፈረሰ ስለማይጠራ በቃ ዳጣ አይዞሽ በጣም ጠንካራ ሰው ነው፣ ሁሉንም ያስተካክለዋል እያለ እንግዲህ ኤቢም እንግዲህ ስለዚህ ስለማታቅ ሁሉም ነገር ኤቢ ለማየ ምንም ልትነግራት አትችልም። አንቺ አትጨናነቂ ይላታል። አረጋግቶ ሊሆን ይችላል አባዬ የሚነግራት አትጨነቂ እሺ እኔ የማውቀው ነገር የለኝም እያለች ዳጣም ተጨነቀች። አባቷ ተጨነቀበት እያየች ማለት ነው። እና አንዳንድ ነገሮች ያስጨንቃሉ። እኔ ምን ማድረግ እንዳለብኝ አላውቅም፣ ምን ላድርግ እያለች እንግዲህ ዳጣም በጣም ትጨነቃለች። ናታንም እንደዛ ሁላቸውም ተጨንቀዋል። ቤት ያለው ሁሉ በቃ ምንድን ነው ንገሪኝ እያለች እንግዲህ ማርቴም ታፋጠጣታለች። ምንድን ነው እሱ እያለች አሁንም እኔ የማላውቀው ምን የምታውቂው ምንድን ነው እማዬ በቃ አባዬ መጣ እኮ ትላታለች። ይንጣ ሀዲያ ንገሪኝ በቃ እሺ እንዳትናገር ነው እንደዚህ ያሰርካት ብላ ታፈጥበታለች። እሺ ቆይ አብጌል ምንድን ነው የምትነግሪያት? ማታውቀው ነገር አለ እንዴ ብሎ እንግዲህ ያፈጥባታል። ተናገሪ ምን ይዘጋሻል? እና ለማናቸውም ላይክ ሼር አድርጉት። ሰው ይቆራጥለው